አብርሃም ኧረ ይመችክ 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 ማለት ነው። ወይኔ ወይኔ አይ ቀኑ ሙሉ ማለት ነው። ብዙዎቻችን እንግዲህ ብዙዎቻችን ጠርጥረናል ፍቅር ናት ብለን ነበረ ብዙዎቻችን ማለት ነው። ግን አንዳንዶቻችንም ደግሞ ሌላ ሰው ናት ሌላ ሴት ናቸው። አንዳንዶቻችን ደግሞ በቃ ብዙ ነገር እያሰብን ነበረ የዋል ነው። ግን አብርሃም ሙድ ያዘብን ያዘባቸው እንበል ያዘብን እንጂ ማለት ነው። እኔ እናቴ በጣም ነው ያዝናናኝ ማለት ነው የምር እና አብርሃም እንግዲህ የመጣው ከፍቅር ከመጀመሪያ ፍቅሩ ጋር ሰላሜ ነች የኔ ሳቄታ። እሷም አንድ ልጅ አላት እኔም አንድ ልጅ አለኝ። ስለዚህ እኔ ሰላሜን አግኝቻለሁ። ከሁለቱ ሴቶች ጋር ሰላም መሆን አልቻልኩም ነበር። አሁን ወደ ሰላሜ ተመልሻለሁ። ጭቅጭቅ በጣም ሰልችቶኝ ነበር ብለዋል። አንተ ነጋር አይደለክ እንዴ ሁለት ሴት በዚህና በዚህ እያሰቃየህ እኮ ጭቅጭቁ እንዲበዛብክ ያደረግከው እንጂ እኮ በሰላም ከትዳርና ከልጅ ጋር መኖር እየቻልክ ነበር። እዚህና እዚህ ስትንጠልጠልጠል ስትል የነበረው ማለት ነው። ለማንኛውም እኔ በሳቅ ነው የሞዝጉት ማለት ነው። ፍቅርዬ ከሱ ጋር የምትወው ሴት አይደለችም። ለራሷ አላማ አላት። ለስራ ብላ ነው እንጂ የመጣችው አውቃ በቃ አዲስ ሴት ለማጣ ነው ብሎ ስለተናገረ ከሱ ጋር መጣች እንጂ ፍቅር ከሱ ጋር የምትለከስከስ ሴት አይደለችም። የምሬ ነው። ፍቅር በጣም ጀግናና በራሷ አቋም ያላት በራሷ ኮንፊደንስ ያላት ሴት ናት። ከአንተ ጋር የምትለጣጠፍበት ጊዜ ያላት ብዬ አላስብም። ለስራ ነው የመጣችው ማለት ነው። ሰላም ሰላም ቤተሰቦቼ፣ እንዴት ናችሁ? እንዴት ቆያችሁ? እንዴት አመሻችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በሳቅ ነው ቪዲዮን የምጨርሰው ማለት ነው። በጣም ነው እየሳቅኩ ያለው ይቅርታ አድርጉልኝ ማለት ነው። የሳቅሁት ግን ሌላ ነገር መስሎኝ ሳይሆን ብዙዎቻችን ሌላ ሴት ነው ይዘው የሚመጣው ብለን በጣም ብዙ ነገር ስናወራ ነበረ እና የመጣችው የመጀመሪያ ፍቅረኛ ሆነች። ፍቅርዬ ፍቅርዬ ወዬ ወዬ